ቢል ጌትስ የማይክሮሶፍት ባለቤት ቱጃር ደራሲና በጎ አድራጊ ነው። ቢል ጌትስ በቴክኖሎጂ አብዮት ውስጥ ግንባር ቀደሙና ተጠቃሽ ነው። በዓለማችን የሀብታሞች ተርታ ውስጥ በአንደኝነት የሚጠቀስ የቴክኖሎጂ አብዮት ጀማሪ ነው። ቢል ጌትስ የተወለደው ጥቅምት 28 1955 ነው። በሲያትል ዋሽንግተን ከተማ ውስጥ ነበር የተወለደው። የቢል ጌትስ ዘረግንዱ ከእንግሊዝ፣ ጀርመን፣ አየርላንድ እና ከስኮትላንድ ነው። ቢል ጌትስ ለቤተሰቦቹ ሁለተኛ ልጅ ሲሆን ሁለት ሴት እህቶችም አሉት። ቢል ጌትስ ለኮምፒውተር ፕሮግራሚንግ ትልቅ ፍላጎት ነበረው። ለመጀመሪያ ጊዜ የሰራው ፕሮግራም ቲክታክቶ የሚባል የኮምፒውተር ጌም ነበር። ተጠቃሚዎች ከማሽኑ ጋር የሚጫወቱበት ጌም ነበር። ቢል ጌትስ ማይክሮሶፍትን እንደ አውሮፓውያን አቆጣጠር በ1975 መሰረተው። ህዳር 20 1985 እንደ አውሮፓውያን አቆጣጠር ማይክሮሶፍት የመጀመሪያ ሙከራውን አደረገ። በነሐሴ 1985 ከአይቢኤም ጋር አዲስ ሲስተም ለመስራት ከስምምነት ደረሱ። ቢል ጌትስ ከምስረታው ጀምሮ እስከ 2006 እንደ አውሮፓውያን አቆጣጠር በካምፓኒ ውስጥ እንደ ከፍተኛ ኃላፊነት ሲመራ ቆየ። ቢል ጌትስ በስራው ቢደነቅም ወቀሳዎች ግን አልተለዩትም። በ1981 እንደ አውሮፓውያን አቆጣጠር ለሰዎች ቅርብ አለመሆኑ የተወቀሰበት ጊዜ ነበር። ቢል ጌትስ የዓለማችን ቁጥር 1 ሀብታምነቱን ለረጅም ጊዜያት ሲመራ ነበር። ገንዘብ ከመሰብሰብ በተጨማሪ በበጎ ስራዎች ላይ የድርሻውን ሲያደርግ ነበር። ከማይክሮሶፍት በኋላ ሙሉ ትኩረቱን ወደ በጎ አድራጎት ስራዎች በማድረግ የተለያዩ ተግባራትን እያከናወነ ይገኛል። ከባለቤት ጋር በመሆን በራሳቸው ስም ፋውንዴሽን የመክፈት እየተንቀሳቀሱ ይገኛሉ። በአየር ለውጥ ላይ እያሳረፈው ያለው ተጽዕኖ ተጠቃሽ ነው። ቢል ጌትስ በጥር 1 1994 እንደ አውሮፓውያን አቆጣጠር ከሜሊንዳ ፍሬንች ጋር በሃዋይ አሜሪካ ተጋቡ። ቢል ጌትስ 38 ዓመቱ ሲሆን ሜሊንዳ 29 ዓመቷ ነበር። ከ1994 እስካሁን አብሮ ሲኖሩ የሶስት ልጆች ወላጆች ናቸው። ጄኒፈር ካትሪን በ1996፣ ሮይ ጆን በ1999፣ ፎቤ አዴል በ2002። ቢል ጌትስ በትዳሩ ታማኝ ነው። ከቤተሰቡ ጋር በዋሽንግተን አብሮ ይኖራል። ለዛሬ ያዘጋጀነው ፕሮግራማችን ይህን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሆኑ። ቪዲዮ አስተማሪ ሆኖ ካገኛችሁት ወይም ጠቃሚ ነው ብላችሁ ካሰባችሁ ለብዙ ሰው እንዲዳረስ ላይክ፣ ሼር አድርጉት። ለዚህ ቻናል አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።